ስለዚህ እኔ እንደኛ ጥፋት እንደኛ በደል መለቀቅ ሳይሆን መሰቀል እዚህ ጋር ሌላ ቅጣት ይገባናል። ነገር ግን ለትግራይ መንግስት ምስጋና ይድረሰው። ያሰብነው የፈራነው አልደረሰብንም። የትግራይን መንግስትና ህዝብ እናመሰግናለን። ነገም እርግጠኛ ሆኜ የምነግራችሁ እዚህ ጋር ያለ ጦር የኔ ልብና የሌላው ልብ አንድ ነው ማለት እችላለሁ። ከዚህ በኋላ ኢትዮጵያ ውስጥ ጦርነት መድኃኔዓለም ያምክንልን። እውነት እላችኋለሁ እኔ ትግራይን በ17 ዓመቴ ነው የማውቀው። ልጅ ሁኜ 110ኛ ክፍለ ጦር ሁኜ ቁኒና ቁኒቶ ነው የተዋጋሁት። ያ ህዝብ ዛሬም አለ ነገም አለ። ስሜ ቀለሙ ኖር ይባላል። የትግራይ ህዝብ ከጥንትም አውቃለሁ። እኔ በበኩሌ ያው እናት አባታችን ነው። እኛ ስንሄድ ደግሞ እናደርገው ያው ለኢትዮጵያ ህዝብ የትግራይ ህዝብ ጦርነት ፈላጊ እንዳልሆነና በህልውናው ምክንያት ግን ግድ መታገል ግድ ሆኖበት እየታገለ ያለ መሆኑና ጦርነት አውዳሚና የማይጠቅም መሆኑን አውቀን ጦርነት እንዲቆም ያው እናወግዛለን። ያው ጦርነት የሚፈልግ አካል ማንም ይሁን ማን ያው ከጦርነቱ እጁን መታቀብና ለጦርነት መጎትኮት የሚገፋ አካል መሆን የለበትም። ለሰው ልጅ ሰላም ያው የሚበጅ መሆኑን አውቆ ወደ ልማት የሚንቀሳቀስ መሆን አለበት ብለን ያው እኔ በበኩሌ ይሄን አስተምራለሁ መክራለሁ። አሰረቃ ተውፊቅ ይባላል። መጀመሪያ ለትግራይ ህዝብና ለትግራይ መንግስት ከልብ ምስጋና አቀርባለሁ ማለት ነው። ከዛ በመቀጠል እኛ ከተማረክነው ቀን ጀምረን እስካሁን መንገድ ላይ ስንመጣም እዛ ያለንም ምንም ተቸግረን አናውቅም። ከአለማጣ ጀምረን ከቆቦ ድንበር መቀሌ እስከምንገባ ድረስ ሴቶቹ እናቶቹ ከእግራቸው ጫማ ያወለቁ እኛ ያለበሱ ካላቸው ጉርሻ እኛ ያጎረሱ እዚህ ከደረስ በኋላ ደግሞ የታመመ ሁላ ካላቸው መድኃኒት ራሳቸው ትቶ እኛ መድኃኒት የሰጡን ከብዙ በሽታና ከብዙ ነገር እኛ አገግመናል ማለት ነው። በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው። ደግሞ እኔ አሰረቃን ሲል ደግሞ እዚህ አሰረቃውን እንደዚህ ለሚታወራለ ወይንም ከዚህ በፊት እዚህ ውስጥ ነበርክ እንዳትሉኝ 2010 በኢትዮ ቶራ ወተን ከዛ ከአባይ ነው የመጣው። ስለዚህ ነገር ምንም የምናውቀው ነገር አይደለም፣ በሚዲያና በወሬ የምንሰማው ነገር ነው። ግን እዚህ መተን ያየነው ነገር ደግሞ በተጨባጭ መሬት ላይ ያለውና እዛ የሚወራ ሰማይና መሬት ነው ማለት ነው። እኔ መጨረሻ ላይ መልእክት ማሳለፍ የሚፈልገው እዛ በቀበሌና በወረዳ እስከ ዞን እስከ ላይ ያሉት ተደልላችሁ የምትመጡት ብታቋርጡና እንደዚህ ስናወራ ለእናንተ ትንሽ ነገር ሊመስል ይችላል፣ ግን አይደለም። ብትረዱና ወጣቶች ብትረዱ ወደ ሰላም ብትመለሱ ለትግራይ ህዝብ ሁሉም ሰው የቀኝ ክንድ ሆኖ ቢቆም ደስ ይለኛል። እና በኔ በኩል ያለው ጨርሻለሁ። ቴንኪው። ስሜ ማርታ ጉድና ይባላል። የዛሬ ቀን ለኔ ልዩ ቀን ነች። ለኔ ብቻ ሳይሆን ለዚህ ላለው ግቢ ላለው በሙሉ ልዩ ቀን እንደሆነ ነው። ብቻ እኔ ለትግራይ ህዝብ ተንበርክከን ይቅርታ እንላለን። አሁንም ይቅርታችን ተቀብላችሁ ለኛ ደግሞ የምረት ስላመጣችሁልን በጣም ከልብ ደስታ ይሰማኛል። በጣም ከልብ እናመሰግናለን እላለሁ። ተሻለ ፈለቃ ይባላል። ከደቡብ ኢትዮጵያ ነኝ። መጀመሪያ እንኳን ደስ አላችሁ ይላሉ አጠቃላይ ምክር። በመቀጠል የትግራይ ህዝብና መንግስት ለኛ ለአጠቃላይ ምርኮኛ ምህረት ስላደረጋልን ለመልቀቅ ምህረት ስላደረጋልን በጣም ከፍ ያለና ምስጋና ሞራል ይገባቸዋልና ስለዚህ እኛ የጦርነትን አስከፍነት ጦርነት የፖለቲካ ቀውስ ነው፣ የኢኮኖሚ ቀውስ ነው፣ የልማት ቀውስ ነው። ትውልድን ያለዘር የሚያስቀር አስቀያሚ ነገር ነው። ስለዚህ ይሄንን አስቀያሚ ነገር መሆን ከዚህ በኋላ ጦርነት አስፈላጊ እንዳልሆነ ከዚህ ሄደን ለህብረተሰቡ የሰላም አምባሳደርነታችንን መግለጽ አለብን። እኛም ከዚህ ከራሳችን ጥፋት ተምረን ለቀጣይ የምናደርገው ኮንትሪቢዩሽን ወይም አስተዋጽኦ በጣም ከፍተኛ ይሆናል የሚል ግምት አለኝ። መሰረታዊ ወታደር እንዳለ ፈቃዱ ይባላል። የትግራይ ህዝብ ለታመመም የቆሰለንም በማከምና ብዙ ጥረት እያደረገ ነው ያለው። ራሱ 360 ዲግሪ በተከበበበት ሰዓት ለኛ ጥሩ እንክብካቤ ነው እያደረገ ያለው ማለት ነው። ያው የትግራይ ህዝብ ብዙ ግፍና በደል ደርሶበታል። ከዛም በላይ አልፎ ደግሞ የሚበላውና የሚጠጣው ነገር የለም ማለት ነው። መብራትም የለም፣ ባንክ የለም።
የሰው ልጅ ሁሉ ነገር ካልተሟላለት የሚበላውና የሚጠጣው ነገር ከሌለ የግድ ወደ ውጊያ መግባት አለበት ማለት ነው። ስለዚህ የትግራይ ህዝብ ወይም ስልጣን ፈላጊ ብቻ ሳይሆን ህዝብ እንደ ህዝብ ነው ለራሱ ለነጻነቱና የመብቱ እስኪጠበቅ ድረስ ነው እየተዋጋ ያለው ማለት ነው። በተሳሳተ ሁኔታ እንደገባንና እኛም እዚህ ቦታ እንደደረስን እናውቀዋለን። ከእንግዲህ በኋላም ለሚገባ ወጣትና አሁንም እያሰበላለው በተለይ ህዝቡም ደግሞ እውነታውን የማያውቀውን ህዝብ ደግሞ ከዛ ሄደን ህዝቡን በማስተባበር እና ወጣቶች ደግሞ በተለያዩ እንትን እየተነዙ ወደ ጦርነት የሚማገሩትን እነሱም እንዲታገሱና ሁሉን ልቦና ወስደው ህዝቡም እንዲማር ፈልጋለሁ ማለት ነው። በየአካባቢያችን ሁሉም ሰው በየቀበሌው ያለውን ህዝብና ወጣት እንደራሴ አስተምራለሁ ብዬ አስባለሁ ማለት ነው። እውነታውን አስረድቼ ህዝቡም በተሳሳተ ሁኔታ የነበረውን አይምሮውን ቀይራለሁ የሚል አሰባለኝ ማለት ነው። እኔ ይቅርታ ለመጠየቅ እንኳን የሚከብድ ነው ማለት ነው። እኔ ለመፈጸም የመጣሁትና አሁን እሱ ምረት አድርጎ የሚለቅልኛል በጣም አይገናኝም ማለት ነው። ስለዚህ የትግራይ ህዝብና መንግስት ለኔ ይቅርታ አድርጎልኝ በጥሩ ሁኔታ ሲንከባከበኝ ቆይቶ ሲያመኝ ሲርበኝ ውሃ ሲጠማኝ ሁሉ ነገር እያቀረበልኝ ቆይቶ አሁን ደግሞ በምህረት ሲለቀኝ በጣም ከልብ ይቅርታ ጠይቄ ከዚህ በፊት የሰራሁትን ስህተት ላለመፈጸምና ሌላውም ሲፈጽም የነበረውን እንዳይፈጽም ለመናገር ነው ከዚህ ሄደው ማለት ነው። እና በጣም ደስታ ተሰምቶኛል። ለትግራይ ህዝብና መንግስት በጣም ከትልቅ ይቅርታዬን ጠይቃለሁ። መጀመሪያ በጣም ትልቅ አክብሮት ለትግራይ ህዝብና ለትግራይ መንግስት ትልቅ አክብሮት ጠይቃለሁ ማለት ነው። 1 ዓመት ከ6 ወር እዚህ በምርኮ ማሰልጠኛ ውስጥ ተገኝተናል። ስለዚህ የትግራይ ህዝብ ካለው የዕለት ጉርሱ ቀንሶ ሲያበላን ሲያጠጣል እስከዛሬ አድርሶናል። ስለዚህ ሁላችንም በምንሄድበት አካባቢ ጦርነት ይቁም፣ ሰላም መስፈን አለበት፣ መሰረተ ልማት ወደ ድሮ ይመለስ፣ ሁሉ ነገር በርቅ ይለቅ፣ ጦርነት አስፈላጊ አይደለም ለኢትዮጵያ ህዝብ የሚለውን የሰላም መልእክታችን ይዘን በምንሄድበት ቦታ ሁሉ እያንዳንዳችን መስራት ይጠበቅብናል። ካሁን በኋላ ሰው መሞት የለበትም። ፍቅር ማንንም ነገር ያሸንፋል አይደለም? አልሞትንም፣ እኛ በትክክልም አንዱራችሁናል። ስለዚህ ከዚህ ሄደን ጥሩ ነገር መስራት እንችላለን። ወደ ቀድሞ ቦታችን እንመለሳለን። እናንተና እኛ ሆነ በፍቅር አገራችን እንገነባለን። አመሰግናለሁ። ስሜ ሀብታም ሲሳይ ይባላል። በዛሬው ቀን በጣም ደስ ብሎኛል። ምክንያቱም ይሄ ቀን ይመጣል ብዬ እጠብቅ ነበር ሁሉ ጊዜ ማለት ነው። በዚህ አጋጣሚ ደግሞ ለትግራይ ህዝብና መንግስት ማለት የምፈልገው ነገር በቃ ካላቸው ነገር አብልተው እነሱ እየተራቡ ለኛ አብልተው ያላቸውን ነገር እየተበረዱ ለኛ አልብሰውናል። በጣም ነው የምናመሰግነው። የትግራይ መንግስትም ይቅርታ ስላደረገልን በጣም እናመሰግናለን። ያው ደግሞ እኛ ለሀገራችን ሰላምን፣ ፍቅርን እንመኛለን። ከዚህ ወተንም ጦርነት ምንም እንደማይበጅ ምንም ነገር በቃ በጦርነት ምንም ሰላም እንደማይመጣ ጦርነት በቃ አይደለም እንኳን ለሰው ልጆች ለእንስሳት እንኳን ሰላም እንደሌለው ምክንያቱም ጦርነት ባለበት ጊዜ ወፎች እንኳን በዛፍ ላይ አይቀመጡም። ስለዚህ እኔ በጣም በቃ እንጃ ሰላም ለሁሉም ነገር ሰላም ነው የሚያስፈልገውና ሰላም እመኛለሁ። እሺ ስሜ መሰረታዊ ወዳደር ገደፋው መልኬ ይባላለሁ። ምስጋና ለትግራይ ህዝብ መጀመሪያ ይገባል እላለሁ። እንደተነገረውና እንደተጠቀሰው ትክክለኛ ጆኖሳይን ወይንም ደግሞ በቃ የሱን ተልኮ ለመፈጸም አምነን ነው በግንባር ለነሱ ጥላት ሆነን የቆየ ነው ማለት ነው። በግልጽ ነው ይሄ። ምክንያቱም ተነግረናልም ተሰብከናልም ያለው አመለካከታችንም አናቅም። አንደኛ ጻነን፣ ሁለተኛ ደግሞ ምንም ነገር ለማዋቅ ስለሚከብድብን እውነት መስሎን ነበር። ነገር ግን ከዛን ቀጥለን እስከ ዛሬ በተማረክንበት ድረስ ታውን ድረስ ምንም ነገር የጎደለ ወይም ደግሞ የቆሰለብን ምንም ነገር ከኛ ላይ ምንም ጉድፍ ነገር የለብንም። ስለዚህ እናቶቻችን እያለቀሱ ለእግራችን ጫማ እየሰጡ ወተቱ ሳይቀር መቀሌ እስከምንገባ ድረስ ያለው አድራጎታቸው አይተናል። 360 ዲግሪ መከበባቸውና ደግሞ መጨነቃቸውንም እዛም ሆነን ሰምተናል። እዚህም በጣም አይተናል። ስለዚህ እኛም ደግሞ አሁንም ቢሆን በትልቁ እኔ በተለይ ማለት ነው በጣም ተሰምቶኛል። ምክንያቱም በነበርኩበት ቦታም በዚህ እድሜ የልጅ አባት ነኝ። ምንም ማቀው ነገር የለኝም። አርሶ አለመብላት በቀር ከበሮች ጋር አለመሄድ በቀር ሌላ ማቀው ነገር ምንም ነገር የለኝም። አሁንም ተጠጥቻለሁ። ስለዚህ በጣም አመሰግናለሁ። ምስጋና ክብር ምስጋና ይገባል። መሰረተ ወታደር አሊሚማ መሐመድ ባላ ለመላ ትግራይ ህዝብና ለትግራይ መንግስት በተማረከው ምርኮኛ ስም ከፍ ያለ ምስጋና ለሁሉም ትግራዋይ ለማቅረብ ወዳለሁ። በመቀጠል የተማረኩ ምርኮኛ የኢትዮጵያ ወታደር ሳናውቅም ሆኖ አውቀን እየገባንበት ስለሆነ ደግመን በዚህ ሂደት ውስጥ እንደማንሳተፍ እንዲሁ እነሱን እንደበደልና እንደተጸጸት እኛ በድለናል፣
ተላልፈነዋል፣ አሳዝነነዋል፣ ጠላታቸው ሆነን ታይተናል። ይቅርታ በሁሉም ምርኮኛ ስም በድጋሚ እንዲያደርጉልኝ በታላቁ ይጠይቃለሁ። በመቀጠል ምርኮኛ ሲባል ተይዘው ጠላት ነውና ማጥፋት ሲገባ ሳያጠፉን የነበሩ በድንባር ወታደር እያንዳንዱ እኛን ለመምታት ለመግደል ሳይሆን ሲይዙ ማስፈራሪያ ተኩስ እንዳደረጉና አልመው እኛን የመምታት አቅም እያላቸው ታርጌት ገፍቶ እያለ አይዞህ ወንድሜ አንገልህም ወንድሜ ነህ፣ አይዞሽ እህቴ አንገልሽም እህቴ ነሽ ብለው ሔዋን አዳም መሆኑን አውቀው በወንድምነት ተቀብለው በደረሱበትም ቦታ ተንበርከክ ብለው ሳይገርፉን በፍቅር ምክር እየሰጡን አቅፈው እንደ ሕፃን ልጅ ማርኮናል። ከማረኩም በኋላ ወደ ምን መጣበት ስፍራ ትግራዋይነት ለሰላም፣ ለእውነት፣ ለፍቅር፣ ለአንድነት፣ ለነጻነት፣ ለሰብአዊነት፣ ለህልና ራሱን ለመከላከል ብቻ እንደምታገል ሲዘክሩ ወደ ትግራይ የተጋዘንበት ጉዞ ላይ በጨለማም በቀንም አንዳት ፍርሃት ሳይኖረን እኔው ያንተ አንተው የኔ ማንነትህ የኔ አንተም ማንነቴ ነህ እያሉ የመከሩ ከኪሳቸው ከሚበሉት ከሌለው ረሽን አካፍሎ እየሰጡ ውሃ ከኮዳቸው ያጠጡ ልብሳቸውን አውልቆ ራሳቸው ራቆት እየመጡ እኛን አልብሰው ጫማቸውን አውልቆ አስለብሶን እስከ ትግራይ ህዝብና መንግስት አምጥቶ አስረክቧል። ስለዚህም ከፍ ያለና የላቀ ምስጋና በምርኮኛ ስምና በመላ ኢትዮጵያዊ አንድ አዳምና ሔዋን በሆነው ህያዋን በሆኑት ስም ላመሰግን ወዳለሁ። በመቀጠልም እኛ ምርኮኞች ወታደሮች ነንና ነገም ተመልሰን ይህን የመሰለ ተጽዕኖና በተሳሳተ አመለካከት በሚመጣው ጸብ ላይ ጸረ ሰላም ላይ ሰብአዊነትን በሚጋፈጥ ላይ እንደማንሳተፍ ለሁሉም ትምህርት ከፍ ያለ የላቀ ዕውቀት ቀስመናል። ለመላ ኢትዮጵያዊ ትውልደ ኢትዮጵያዊ በሄድንበት ብሔር ብሔረሰብ ነው እዚህ ያለ ከብሔር ብሔረሰብ አንዱ አካል ነን ማለት እንችላለን። ምንም ጥርጥር የለውም። በሄድንበት በምንችለው ቋንቋ በተማርነው በቀሰምነው ዕውቀት ተደራሽነት ለህዝብ መሬት ላይ ያለው እውነት እየዘከረን እየመሰከረን እያነበበን የምንቀጥልና ለሰላምና ለዲሞክራሲ ለአንድነትና ለአብሮነት ለነጻነት ብቻ ከጎናቸው ሆነን በተሳተፍነው በማንኛውም ሴክተር ላይ የምንዘክር መሆኑን በታላቅ አክብሮት ልገልጻችሁ እወዳለሁ። በአጠቃላይም ባደረጋችሁት ባንከባከባችሁት እንደ ሕፃን በተሸከማችሁትና በሰጣችሁት ክብር የላቀ ክብር ፈጣሪ ጨርሶ ይስጣችሁ ይባርካችሁ። ለቀጣይም ለታናናሽ ለታላላቅ ትምህርት እየሰጠን ወደዚህ ዓለም እንዳይገቡ እኛ የመጀመሪያ ምሳሌ ሆነን እንገኛለን ላለው በነበረን ጊዜ አመሰግናለሁ። መልካም ቆይታ ይሁንልን። ቸር ዘመን። አመሰግናለሁ። ስሜ አደም አብዱላ ይባላል እና እኔ በጣም ዛሬ የተሰማኝ ደስታ ለመግለጽ በጣም አልችለውም። ነገር ግን በጣም የትግራይ ህዝብና የትግራይ ሰራዊት ላደረገና አስተዋጽኦ ከልብ ደስ ብሎኛል። እዚህ በመቀጠልም እኔ ማለት በጣም ስንጠብቅም የነበረ ከቤተሰብም ተለይተን ስለነበር ነው። በአሁኑ ሰዓት ላይ ቤተሰብ አልደረሰልንም። የደረሰልን የትግራይ ህዝብ ነው፣ የትግራይ ወጣት ነው፣ የትግራይ እናት ነው። ሁሉም ነገር እንዳንሞት ታመንም እንዳንሞት በራብም እንዳናልቅ ያደረገ የነበረው የትግራይ ህዝብ ነው። ይህንን ደግሞ በጣም ዛሬ የኛን ሰራዊትንም ወክዬ በጣም ለሁላችንም ደስ ብሎናል። ሌላውም ከኛ እንድማርና ለወደፊት ይህ ጦርነት ምንም እርስ በርስ እንደማይጠቅም እኛም የበኩላችን ድርሻ እንደምንዋጣ ሀሳብን መግለጽ እፈልጋለሁ። ማለት ይሄም ያልኩበት ምክንያት ምንድነው? ጦርነት ለማንም አይበጅም፣ ክሳራ ነው። እኛም አይተናል በተግባር ስላየን። አሁን ግን እኔ ከልብ ማመስገን የሚፈልገው ትግራይ ህዝብ ጨምሬ አከብረዋለሁ፣ እወደዋለሁ።
ምስጋናዬ ከእናንተ ጋር ይሁን። ስሜ መጀመሪያ አዲስ ኩመራ ይባላል። የትግራይ መንግስትና ህዝብ በጣም ከልብ አመሰግናችኋለሁ። በጣም ይወዳችኋለሁ። በጣም ስላግዛችሁ ነፍሴውን ስላተረፋችሁ በጣም ደስ ብሎኛል። እኔ ብቻ እግዚአብሔር ከልጆቻችሁ ከቤተሰባችሁ ከሁሉ ነገር እግዚአብሔር ምንም እንዳይሆኑ እግዚአብሔር ነገም ዛሬም እናንተን ይጠብቅ ይላለው። ምስጋና ነገም ዛሬም ለእናንተም ለእግዚአብሔር እግዚአብሔር ይባርካችሁ ይላለው። ምንም ነገር የምል ነገር የለም። ጌታ ይባርካችሁ።